በአርጀንቲና ቦነስ አይረስ በሚገኝ አንድ ትምህርት ቤት የተማሪዎቹን ውጤት በሊዮኔል ሜሲ ፎቶ ስለምትገልጽ መምህርት ልናወራ ወደድን። ሰላም ወዳጆቼ፣ ዛሬ እጅግ የሚያስደስትና የሚያስደንቅ ታሪክ ይዘን መጥተናል። ይህን ቪዲዮ እስከ ፕሮግራሙ ፍጻሜ ድረስ ተጋብዛችኋል። እንዲሁም ቪዲዮ ከተመቻችሁ የዚህ ቻናል ቤተሰብ እንድትሆኑ ተጋብዛችኋል። በአርጀንቲና ቦነስ አይረስ በሚገኝ አንድ ትምህርት ቤት የምታስተምር የሂሳብ መምህርት የተማሪዎቿን ውጤት በሊዮኔል ሜሲ ፎቶ ትገልጻለች። ይህች መምህር ተማሪዎቿ እንዲበረታቱና ትምህርትን በተለየ ደስታ ውስጥ እንዲያገኙት ወገቧን አጥብቃ አስራ ተነስታለች። መምህርቷ የወሰደችው ተግባራ በብዙዎች ዘንድ በጣም የሚያስደንቅ ነበር። ተማሪዎቹ ያገኙትን ውጤት በቁጥር ከማሳወቅ ይልቅ በሊዮኔል ሜሲ ፎቶ እየተጠቀመች ደረጃ መስጠት ትጀምራለች። ደካማ ውጤት ላስመዘገበ ተማሪ ሊዮኔል ሜሲ ሲያዝን፣ እንዲሁም በጣም ጥሩ ውጤት ላመጣ ተማሪ ደግሞ ሜሲ ሲደሰት የሚያሳይ የፎቶ ምስል በፈተና ወረቀታቸው እየለጠፈች መስጠት ትጀምራለች። ስለ ሐሳቡ አስተያየቷን የሰጠችው መምህርቷ እንዲህ ስትል ገልጻለች። ይህ ሐሳብ ታላቅ ስኬት ነበር። ተማሪዎቼ በሙሉ የሜሲ ምላሽ ሲያዩ እጅግ ደስ ይላቸዋል። ዛሬ ሊዮኔል ሜሲን አሳዝነነዋል፣ ደስ አሰኙት ብዬ ውድድር አስጀምራቸዋለሁ። በዚህም መንገድ ሁሉም ተማሪዎች እንግዳ በሆነ መልኩ በደስታ ለመማር ተነሱ ትለናለች። ታዲያ ማስተማር እንደ ውጤት ብቻ አይደለም። ደስታን፣ ፈጣንነትን እና ልዩ የሆነ ሐሳቦችን ተማሪዎች ላይ መዋልና ተማሪዎችን ወደ ተለየ ደረጃ ከፍ ማድረግ ይቻላል ብዬ አምናለሁ። ምናልባት እኛም በትምህርታችን ውስጥ አንድ ትንሽ ሐሳብ እንጨምር ማለት እወዳለሁ። ክብር ለመምህራን፣ ትውልድን ለሚቀርጹ።